ሸክሙ ያሆኖ ወንጌልም ለእንጀራ መዝሙሯ ጸሎቷ ሙሏም ተቸርችራ አቤት አንደበት ራሱ እንዴት ይጣፍጣል አንንጭጋ ደመረ ሆነ ያምበረ የባሰው መጠን ባንተ ብርዳና ነፈዋለ መማሳነገን የወንድምነት አንጀቴ አንጸፈጸፈኝ ከዛ በኋላ ያናዳደ ቆሻሻ ሆነ አቤት ኢትዮጵያ አቤት ኢትዮጵያ አቤት ኢትዮጵያ ይሄ ነው የሚገነባሽ ይሄ ውልቅልቅ ሲያወጣል እንጂ ገነባሻል ካየረ ቀሞት ወጥቻለ ኢየሱስ ትንሽ እንኳን አይሰቀጥጥህም ትንሽ እንኳን አታፍርም ስንት ጊዜ አነዛኝ ስንት ጊዜ አይዞህ አልከኝ ቆይ ስንት ጊዜ ጨለማ መድኃኔዓለም ስኳር ፋብሪካ ይስራብህ ስንት ጊዜ ስደግምብህ ስንት ጊዜ አስንጠቀም ወይ ስምንተኛው ሺ ስንት ጊዜ ከተናዘቀ ቀለለ ምረዝብኝ አንተ ጅማት በኋላ ወጥሬ ክራር እንዳላረገ ለነገሩ ክራር ባረገስ መች ካንተ ጥሩ ድምጽ ይወጣል አዱባ ጄሌቬስቴ ክሬዴሌቬስቲን ታራላባዱ ሳፖራ አብ ወልዶ መንፈስ ቅዱስ ሪባላ ባዱባ ጄሌቬስቴ ክሬዴሌቬስቲን ታራላባዱ ሳፖራ ጥርሴስ ልማዴ ነው አይኔን አታስቂዋል ሴትዮ አክሰንቱ ከበድ ይላል የኔ እዚህ በኋላ ስነ ስርዓትህን ትይዛል ሰላም ቤተሰብ እንኳን ደህና መጣችሁ ወደ ጎልደን ቲዩብ የመዝናኛ ቻናል ሌትስ ጎ ዶልቼ ይባላል የ43 ዓመት ህልም የመፍታት ልምድ አለው አንቺ አሁን በጣም የሰማሽው በጣም ልብሽ በጣም ወርዶ ነው ያለው ሁለት ወንድና አንድ ሴት ትወልጃለሽ ሁላችሁም ተኝታችኋል ከህልማችሁ ንቁ እያለን ነው ማህፀንም እንደ ሰው ትእዛዝን እየተቀበለ ይገኛል አንተ ማህፀን ስራህን ትቀጥላለህ ወይ አትቀጥልም ስራህን ትቀጥላለህ ያው ወጣብኝ እና እንደዛ እኮ ነው አዎ እሷ ነገር ትቀረኛለች መሰለኝ እሷ ነገር ከተሟላች ዓለም ለእናንተ 9 ናት አይደል ለኔ 10 ትሆናለች እናትሽ ሙሉ አሁንም እሷም ከሰማችኝ አላውቅም አልገረመችኝም ሌላ ምትገርመኝ አይቻለው እንደገና ሌላ ላገባ ነው ምን አለ ስትሄዱ እኮ በቃ ወደሱ ጋር ገና ምን እንዴት እንደሚያረጋት እኮ ጌታዬ አበበ አባታችሁ ነው ይልኝ ብቻ ይልኛን አይ ብቻ እንግዲህ ይልኝ እና ትልቁ ጥያቄ ምንድነው በኢትዮጵያ ይሁን ወይ በዱባይ ይሁን ነው እውነት ነው በነቢ እኮ ነው እየተባባሰ ይኸውልህ በኢትዮጵያ ይሁን በዱባይ ይሁን ጌታ እግዚአብሔር ቆይ የቱ ጋር መቼ ነው መጀመሪያ ያለብኝ አፒታይቴን ዘግቶ ሰላም እየነሳ እንቅልፍ ያሳጣኝ ፍቅርሽ ርሱ ነው እና ልጨምርበት አንድ ሁለት መስመር ጨምርበት ርዕስ ሰፋ ሲል ያስደነግጣል አንተ ቸርች የምትገብተው ዱባይ ከተማ ላይ ነው አለ አሜን ሰው እንዴት በዚህ ልክ የሰው መቀለጃ ይሆናል ከምንም በላይ ማለት ነው አንደኛ የምትጨነቅ ማለት ነው ለጌታ ራሱ እንዴት ነው የምትይው በእንግሊዝኛ ማለት ነው I went to know about Stephanos I got nice English somehow also I went to know about Jordanos ምን አለ የሆነ ነገር አለ also I went to know about Jordanos አይ ያላዋቂ ሳሚ ንፍጥ ይለቀልቃል አለ ያገሬ ሰው እንግሊዘኛ ትራፊክ ቢኖረው ኖሮ ይሄ ሰውዬ እስር ቤት ነበር የሚከርመው
አንተ ራስህ ልቀቅ። በዚህ ቦታ የተናገረው ቃል ምንድነው? ለተክለ ሃይማኖት የተገባለትን ኪዳን ማን ልበልህ? ሲሞት በተቅማጥ በሽታ እንደሚሞት ይሄንንም ተቅማጥ ደግሞ እንደ ስቅለቴ ማለት ኢየሱስ በጎልጎታ በቀራንዮ መስቀል ላይ በችንካር ተቸንክሮ በጦር ተወግቶ በሾህ አክሊል ተደርጎበት እንደፈሰሰው ልክ እንደዛ ደም ሌሎቹና ሳይቃጠል በቅጠል ይህን ልጅ በስርዓቱና ሳድግ ብልሽ ምኑን ተቅማጡን ይሄስ ድንጋይ ሌላ ድንጋይ ትምህርቷን ጠይቆ እዛ መረዳት ሲገባ መድረክ ላይ አውጥቶ ጣዖት አምላኪነት ነው። ጣዖት አምላኪነት ይህ ጣዖት አምላኪነት ነው። ሴጣን እንደዚህ ሰው ለማባላት ስትረባረቡ በያችሁ እስከ ዛሬ ድረስ ምንም እንዳልሰራ ተጸጽቶ ንስሐ ይገባ ነበር። ወላዲቷን ብሎ በዛ ደምስርን ገታትሮ በዛ ልክ መናገር ምን አመጣው? ተባረክ እናቴ ተባረክ። እግዚአብሔር አመልህ ጠባይን አይለውጥብን። ይሄ ጣዖት አምላኪነት ነው። መጽሐፋችሁ ላይ ይቻላል ወይ? አስረዱኝ። ወይ እንዴት ነው ጣዖት አምላኪ ነው? ማን ነው የጻፈው ብሎ መጠየቅ እኮ ነው ባለቤቱ ሂደው። የማያውቁትን ነገር ጠይቀው ቢረዱማ መልካም ነበር። ተክለ ሃይማኖት እባክህ ጌታዬ እንደው በሰማዕትነት ልሙት አሉ። አንተ የተሰጠ ህመምህ ያመመ ህመም ሰማዕትነት ይሆንልህ አለው። ያም እንደ ሰማዕትነት እቆጥርልሃለሁ አለው። ማንን ያስደብልን አላልነው፣ አልወከል ነው። የሰውን መጽሐፍ አምጣና እዚህ አብራራ አላልንም፣ ፍቃድም አላገኘም። ማብራራት የሚችሉት አጻጻፉን የሚያውቁት አተረጓጎሙን የሚያውቁት ጸሐፊዎቹ ራሳቸው ናቸው። ያሪስትልኝ እናቴ ለዘላለም ኑር አንተ። የሚያጨበጭብላቸው ሰዎች ስላገኙ ብቻ ወጥተው እንደፈለጉ የሚያውቁትንም የማያውቁትንም ነገር ይናገራሉ። ሶሪ ስሞኪንግ ኤሪያ እዚህ አይደለም ውጭ ነው። ምን ያደርጋሉ እቺ? አረና ግባቤው ቀበቶሽ ምን ነበረ? ወርቅ ያውኑ ከተው አዎ ወላሂ አዎ ወርቅ ነበረ ቀበቶሽ። ወረድ በይ አሁን አንቺን ጠፋ ተወሰደ እንደዚህ ታስሮ ያለ ወርቆች ጠፉ። በነጭ ፎጣ ታስሮ ያለ እንዳንተ አይነት ወራዳ ያለ ሰው ቤት በኩል ይኮራል። እንዳትንቀሳቀስ ነገርኩሽ። ያው ማጅራትን ብዬ ነው የምደፋ። ሌባ ወራዳ። ፓስተሮቹ የበለጠ የተከታዮቹ ውሸትና ቅጥፈት እጅግ በጣም ያሳዝናል። ሰውነቱ ላይ እሳት ወደቀ። እሺ እሳቱ ሲወድቅበት ይነዝረው ጀመር። አለሜ መጠርጠሬ ትክክል ነበርኩ። አሁን ግን ጥበቃ ሆናለሁ። እሺ ምንድነው እየሆነ ያለው ይልና ብድግ አለ። ቅድም እኮ ለሁለት ሰው ተሸክሞ ነው ያስገቡት። ከዛ ይሄ ኖርማል ቦታውን ጥሶ እንደዚህ ተከምሮ ልቡ ጋር ነው የመጣው። መቼስ መብረቅ መሆን አለበት ይጋለበው እና በቃ ሊፈርስ ነው መቃብር ምናምን ሳጥን ይዘጋጅ እያሉ ነበር። ቤተሰብ ተጨንቆ ያሳቅቃል። እስቲ አስበው። ልክ ያ ኃይል ሲገባበት አንጀቱ ወደ ቦታው ተመለሰ። የሰውነት አቋም ያዘ ማለት የሚገርመው እግሩም ተሰብሮ ነበር። ያለ ወጌሻ ያለ ሰርጀሪ በቃ አንገቱን አንቃችሁ አምጡት። ቀጥ ብሎ ቆመ። ዛሬ ለምስክር መጥቷል። እግዚአብሔር የታል? እዚህ ቤት አይጀግናው። የሰው ልጅ ምን አይነት ጥቅም ቢያገኝበት በዚህ ልክ ሊዋሽ ይችላል? ኪንቶ ኮቶ ክረማንዲና አረ የድግምት ሲቹዌሽን ምንድነው? ማን ነው የምትለው? ወይ ስምንተኛው ሺ ሳታስበው አዲስ ቋንቋ መሰረትኩ። እንደዚህ አይነት በጣም ሞራል የሌለው ደካማ ሰው ጋር መናገር ከባድ ነው። ሞራል ስለሌላችሁ የተሰደበ የሚያጨበጭብበት ህዝብ ባለበት ሀገር እንዲህ ያሉ ሰዎች ባይበዙ ነው የሚገርመው። ወይኔ አቤት 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 አቤት። አይዞሽ ሀገር
በስመ አብ ወልደ መንፈስ ቅዱስ በስመ አብ ወልደ መንፈስ ቅዱስ በስመ አብ ወልደ መንፈስ ቅዱስ አቤት 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 አይዞሽ ሀገሬ አይዞሽ ሀገሬ ቀናቢ ነኝ የፈረስ ጌታ ማልደክም ቀንና ማታ የኛልደክም ቀንና ማታ ቼ ብያለሁ ቼ እያልክ ሴት የወለዳችሁ ጎበኑ ተደፍታችሁ ማለት አሁን እንዴ ወይኔ እንጂ አይዞሽ ሀገሬ አይዞሽ ሀገሬ በሴቶች ስትጠመቅና በአስተማሪዎች በእርግጫ ስትመታ እንዴት እንደሚዞርብህ እንመልከት። God have mercy upon us. እንደዚህ ከዞረብህ በኋላ የምትናገረው ቅጥ ያጣ ውሸት ደግሞ ሌሊት ላይ ተኝቼ ያለው ነው የሰማሁት። አንደኛው መልእክት እንግዲህ እግዚአብሔር በድምጽ የተናገረኝ ዶላር ይቀንሳል የሚል በፐርሰንት እስከ 20% ይቀንሳል። በአንዴ ሳይሆን እየቀነሰ እስከ 20% ይቀንሳል። ብዙ ነገር ይታየኛል። ከፊት ለፊታችሁ ማለት ነው ድቅድቅ ጨለማ ይታየኛል። ይህንን ድቅድቅ ጨለማ ማለት ነው እንኳን እናንተ እኔም አላልኩ። ለምሳሌ አሁን ላይ ዶላር 56 አካባቢ ነው ብለሃል ምንዛሬ። ከዛ 55፣ 54፣ 53፣ 52 ምናምን እያለ ይቀንስና 20%ን ማስላት ይችላል። ልክ 20%ቱ ላይ ይቆማል። ኧረ እንደው እንዴት ያለሽ ጉደኛ ሰው ነሽ አንቺ። ሁለተኛው መልእክቴ ዶላር የሚባለው ምንዛሬ ኢትዮጵያ ላይ ይቀራል። ኧረ እንደው ጉደኛ በጣም እንደው ምን አይነት ድል በመሀይም ነሽ አንቺ። ኧረ በስ መሀይምነትና ድፍረት ሲበዛ በዚህ ልክ ይዋሽበታል። እንደዚህም ያለ አገልግሎት አላቸው። ሰምታችኋል። ሰጥቻለሁ። አሜን። ቻው። አንዳንድ ሰው አይገባውም ሰጥቻለሁ ስል አሁን እዚህ የቆምኩት ማን ነው? ኢየሱስን ወክዬ ነው። ድብረት በቃ ምን ይሆንልህ አንተ አትጨነቅ። በቃ ፋይናንስ ኢኮኖሚ የራሱ አሮባት የሰው ታማሰላለች አሉ። ራሳቸው ሰይጣን ማስለቀቅ ሲያቅታቸው በኦዲየንሱ ሊያስለቅቁ ይሞክራሉ። ስንት ዓመት ነው በጌታ ቤት? ቆይቻለሁ። 6 ዓመት ይሆናል። 6 ዓመት ይሆናል። ኦኬ፣ እጅን ዘርጋና ይሄ መንፈስ ውጣ በለው። ውጣ። አይ እዘዘው በኢየሱስ ስም በለው። በኢየሱስ ስም ውጣ። ውጣ በኢየሱስ ስም። ምንድን ነው? ወይ ብዙ ጊዜ ሸውደናል እንደዚህ። ኦኬ ብዙ ጊዜ። እሺ በኢየሱስ ስም ውጣ ማለት ይችላል። ልጅ ውስጥ ምን ይባላል? አንድ ሰው ነይ እስቲ ነይ እዚህ ጋር ምን እንደሚያደርግ በደንብ ተከታተሉት። እዘዡ አሁን ተነስተህ ከትትትት ብረጋግጥህ ምን ታመጣለህ? በኢየሱስ ስም ውጣ በይው። በኢየሱስ ስም ውጣ። አደባባይ ልጄን አክብሮት ሲል አብ አክብሮት ሲል በህይወት አክብሮት እያለን ክርስቲያን ሆነ ፌሎ ህብረት እያደረግ ፋውንዴሽን ክላስ እየወሰድክ ጉቦ አትብላ እያለን ውጣ በኢየሱስ ስም። ልቀቅ ልቀቅ በጌታ በኢየሱስ ስም። ሰይጣኑ ሳይሆን እሷን ራሷን እያሳቋት ነው የሚያደርጉት ነገር። የኛ መራራ ህይወት ነው፣ የኛ መራራ አንደበት ነው ኢየሱስን ብዙዎች እንዳያገኙት የሚያደርገው። አጥንት በሌለው ምላሳችን የብዙዎችን አጥንት ሰብረናል። ኦኬ አናዘር ትራይ። ሌላ ሙከራ ናስ። እንዴት ያለ ጥሩ ሰው ነው እባክህ። ማንም አያደርገውም ይሄን። እውነቴን ነው የምልህ። ማነው ስምሽ?
ከየት መጣሽ? አዳማ። ነይ። ምንድነው? አዳማ ነው የመጣ የአዳማዋ። ኦኬ እዚህ ጋር ቁም። እጅን ዘርጋ ወደሱ ወደዚህ መንፈስ እዘዘው። ይሄንን ምንድነው የምናደርገው? በውስጥ በኩል ነው። ተው የእግዚአብሔር ቃል ይሄን አይፈቅድም። ጊዜ አልቋል። በናዝሬቱ ጌታ በኢየሱስ ደፋር ምን አይነት ደፋር ናት? እኛን ስለሚጠሉ ኢየሱስንም አብረው ደርበውት አንቀበልም ብለዋል። ጌታ ኢየሱስን ያላገኛችሁ ሰዎች በዓለም ላይ ያላችሁ በሌላ ሕይወት ስርዓት ያላችሁ የእኛን ድካም አትዩ፣ የእኛን መራራነት አትዩ። ኢየሱስ ብቻውን እሱን ነጥላችሁ ትዩ። አንድ ቦታ ላይ አውቀውም ይሁን ሳያውቁት ስህተታቸው ምን ያህል ከባድ እንደሆነ አምነው ሲናገሩ እናስተውላለን። Todo poder está no nome de Jesus. Desce agora. Tova de camata. Ola kavinta na kama. Winda kama ferias. Sabarra vakadiamas. Dagete kediamas saka. ምን እያላመጠ ነው የሚያወራው አንቺ? ዋላ ፔኒያ ጄኔመን ፓርቴኒያስ ራዲካማ ቶባ ሀፋፋ ተከኒያ ፓፋስ አባባጋቲ ገበዲያማ አጣባርጎ ሰደበ። ኧረ አልሰደበም አባ። በር የሚሰብር ጩኸት እየጮኸ ሰው አዲገበ አይጀግናው አትናገሩ ቢሉን መቼ ዝም እንላለን? አማርኛና እንግሊዝኛ ተመዘፍንልሻለሁ። ድምጼን ከ1 እስከ 10 ሬት ታደርጊዋለሽ። ኦኬ ብራናዬ አንቺ ልጅነቴ ጓዴ ተረሳሽ ወይ? አማርኛው እሱ ነው። ዝም ብላ ሰፈር ዙር። ጊዜን አታጥፋ። ሌላ ስራ ካለ እሱ ላይ በደንብ አተኩር። ለራስ ለስሜት ቤት ውስጥ አንጎራጉር። እንግሊዝኛው ደግሞ You should come through tonight. I'm only kicking with a tight crew. They won't tell cause they tryna live their best life too. On the low, on my own, I'll be wavy. Hit me on my phone, I'll be waiting. Yeah, yeah. ኪነ ጥበብ ይርቀዋል። አይርቀም። ይሄ እንደው ቀርተህ ራስህ ብታዳምጠው ነው የሚሻለው። እሺ ከ1 እስከ 10 ሬት አድርጊ። አማርኛው probably 6, 7. እሺ እንግሊዝኛው it's really good 9. ከዱባይ ለአንተ ስል ምክር ላስጭንልህ ቀረጡን ትገባዋለህ። የእነዚህ ሰዎች የማያልቅ ውሸትና የማጭበርበር ስራ እኛንም ይዞ ጠራርጎን እንዳያጠፋ እግዚአብሔር በምሕረቱ እንዲጠብቀን ጸሎት ማድረግ አለብን። ግትር ያለ ክርር ያለ እንደው ከእናንተ መካከል ግን አንድ ቁም ነገር አንድ ደህና ነገር ልጣ አመሩ ጆሮዬ ነው እንዲህ ቫይብሬት የሚያደርግሽ ወይ እኔ ጴንጤን ይለኛል። ጴንጤን ሚሊዮን ይሁን በሚሊዮን ሰው አልቆ በሳት ትቃጠላለህ። ጴንጤ ካልሆንክ ብባል እሳት ውስጥ ተተለው ቲና ወይኔ